ዓቲካ ረዲየላሁ ዐንሃ በጣም ቆንጆ ነበረች። ስታልፍ ሁሉ ሰሓቦቹ ይጠቋቆሙ ነበር ይላሉ። በጣም ውብ ነበረች ዓቲካ። ዓቲካ ዑመር ብን ኸጣብ ረዲየላሁ ዐንሁ አግብተዋታል፣ ሸሂድ ሆኑ። ዙበይር ብን ዓዋም አግብተዋታል፣ ሸሂድ ሆኗል። አብደላህ ብን አቡበክር አግብተዋታል፣ እሳቸውም ሸሂድ ሆነዋል። እንደውም ምን ተባለ? እንደው ሸሂድ መሆን የሚፈልግ ዓቲካን ያግባ ተባለ። አብደላህ ብን አቡበክር ወጣት ነው። በጣም ከመውደዱ የተነሳ እሷን በሽዕር ማለት ነው በግጥም እሷን ሲያወድስ፣ እሷ በግጥም ስታወድሰው፣ ቁንጅና ብቻ አይደለም ገጣሚም ነበረች ዓቲካ። ሲወዳደሱ አቡበክር ሲዲቅ ረዲየላሁ ዐንሁ ወደ መስጂድ እየሄዱ ነበረ ጁሙዓ ዕለት። በነገራችን ላይ ጀማዓ ሰላት ምናምን ትተው ጂሃድ ተወ አብደላህ ብን አቡበክር። በጣም በፍቅር አበደ ማለት ነው። መጨረሻ ልክ ወደ ጁሙዓ ሲሄዱ ሰምተዋቸዋል ሲወዳደሱ። ሲመለሱ አሁንም እንደዛው ናቸው። እሷም ትገጥማለች፣ እሱም ይገጥማል። አጀማዕት አሉት። ጁሙዓ ሰላት ሰገድክ እንዴ አሉት። አጀማዕ ናስ አለ። ሰው ሁሉ ጁሙዓ ሰገደ እንዴ አለ። ምንም ረስቶታል ሰላቱን ማለት። አላህ ይህን ያክል ደረሰ ጉዳዩ። ፈጠልቅሃ አሁን ፍታት አሉት።